ናፍቆት ትዝታሽ ካለን በሕይወት ፍጹም የማረሳሽ ውድ አገር እናት ይህ ነው አይባልም ክብር ኩራታችን በነፃነት ስንኖር በኢትዮጵያዊነታችን ውዲቷን እናት አገር ለኛ ምትክ የሌለሽ ከአይምሮ አይጠፋም ያንቺ ትዝታሽ በፍቅር አየርና ምድረሽ ለሁሉም ይስማማ የደግ ምሳሌ ውብ ዓለምማማ ምድርሽ ደጉ የሚለማ ምድርሽ ደጉ የሚለማ ልጁ ለታሽ በልጆችሽ መኖርን መርጣለን ሳንለይሽ ፍቅርሽ በልባችን የሚኖር ማንም አይለየን ካንቺ ከሞት በቀር የአያት የቅድመ አያት ታላቅ ቅርስ ጎራዴ ጋሻቸው ሲታወስ በቅኝ ያልተገዛሽ መሬታችን ነፃነት ነው ክብራችን የጀግንነታችን ነፃነት ነው ክብራችን የጀግንነታችን። አመሰግናለሁ። እንኳን አደረሳችሁ። እንግዲህ ፕሮግራሙ ላይ ለመታደም ትንሽ አንዳንድ ጉዳዮች ያልተስተካከሉ የራሴ ግል ጉዳዮች ነበሩኝና መቼም የዚህን ፕሮግራም አዘጋጆች ከልቤ በጣም ነው የማመሰግነው። ልጆቹ ምንም ነገር በዚህ ውስጥ የሚያገኙት ወይ የሚጠቀሙበት ነገር ሲነገረኝ እዚህ ጋር የምታዩትን ጠቅላላ ልብስ ብታምኑ ባታምኑ ቢያንስ ከ65 ዓመት በታይ ይሄ በሙሉ ግማሹ የአባቴ እና አባቴ በወታደር ውስጥ ብዙ ዘመን አገልግሏል በታማኝነት። እቺ ዱላ 75 ዓመት በላይ ናት። እዚህ ጋር የምታያቸው ሜዳሊያ ምናምናቸው የእውነት ትክክለኛ ነገሮችን ያደረጉት። እኔ ለሀገሬ ጥሩ ስሜት አለኝ፣ ጥሩ ፍቅር አለን። ሀገራችንን እግዚአብሔር አምላክ ይጠብቅልን። እነዚህ አሁን የቀድሞ የካራማራ ወታደሮች የሄዱበት መንገድ የሄዱበት ትግል አባቴ እዛም ላይ ተሳትፎ ያደረገ አባት ነው ያለኝ። ይህም እዚህ ጋር የምታያቸው ነገሮች በሙሉ እውነተኞች ናቸው። ለእናንተም እግዚአብሔር አምላክ ቀሪ ዘመናችሁ የተባረከ የተቀደሰ እንዲሆንላችሁ እመኛለሁ። አመሰግናለሁ። እወዳችኋለሁ።